ያ በደረታችሁ ላይ የሚሰማችሁ የማቃጠል ስሜት የሚያበሳጭ ብቻም አይደለም፣ የጨጓራ አሲድ ወደ ማይገባበት ቦታ ሲሄድ የሚፈጠር ችግር ሲሆን ይህንን በ60 ሰከንድ ውስጥ ለማስቆም የሚረዳችሁን ዘዴ እነግራችኋለሁ። በቅድሚያ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት ማለት ነው። መፍትሄውን ልንገራችሁ። ቤኪንግ ሶዳ ነው የምትጠቀሙት። ይህ ቤኪንግ ሶዳ አልካላይን ሲሆን የጨጓራ አሲድን ወዲያውኑ የማጥፋት አቅም አለው ማለት ነው። አጠቃቀሙን ልንገራችሁ። ግማሽ የሻይ ማንኪያ ቤኪንግ ሶዳ በግማሽ ብርጭቆ ውሃ ውስጥ በመበጥበጥ በዝግታ መጠጣት በአብዛኛው ጊዜ በአንድ ደቂቃ ውስጥ እረፍት ያስገኛል ማለት ነው። ሌላኛው አማራጭ ልንገራችሁ። ቤኪንግ ሶዳ ባይኖር ወይም ከሌላችሁ ቀጥ ብላችሁ መቆም ወይም በግራ ጎናችሁ መተኛት። ይህ የስበት ኃይልን በመጠቀም አሲድ ከጨጓራችሁ ወጥቶ ወደ ጎሮሮ እንዳይሄድ ያደርጋል ማለት ነው። ማስጠንቀቂያ ልንገራችሁ። ይህ ፈጣኑ መፍትሄ እንጂ ቋሚ የሕክምና መፍትሄ አይደለም። የማቃጠል ስሜቱ በሳምንት ውስጥ ለ2 ጊዜና ከ2 ጊዜ በላይ የሚመላለስባችሁ ከሆነ ሐኪምን ማማከር ይጠበቅባችኋል ማለት ነው። ስናጠቃልል እናንተ የምትጠቀሙት የተለመደው የቤት ውስጥ መፍትሄ ምንድነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለተጨማሪ የጤና መረጃ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።